ቆይ ያልተራገፈ ዝንጅብል የመሰለ ሰውዬ ይተሻል ጊዜ አይታየኝ አሁን ይኸውልሽ ፈጥነን መክፈት የለም ጸጉር ቤቱን በደንብ ስሚ መቼም አንቺ ደጋግሞ ካልነገሩሽ አይገባሽ ይኸውልሽ ይሄ ቤት ዝልክ ዛሬ አናቱ ላይ 6 ወር ካልከፈልን ማለት አልከፈልን ይሄ ሁሉ እስኪ ወዘፈ ምን እየሰራ ነው ምን እየሰራት በይ እፉዬ የቤት ኪራዩንም ሆነ የቁቡን ብር አብረን የበላ ነው ስለዚህ ችግሩንም አብረን እንጋፈጣለን ጋሻሴ ግን በጣም ደጋከሬ ናቸው እስካሁን የ6 ወር ኪራይ አለመቀበላቸው በእውነት በጣም ነው ያከበርኳቸው ደጋከሬ ናቸው ቆጣሪ ሽማግሌ እስኪ ሌላ የሚያከራዩት 8 የቤት ኪራይ አላቸው ገንዘብ እሱን ይበላሉ ምን አለ የኔን የምስኪኑን የ6 ወር አይደለም የዓመት ቢምረኝ ታሚሙት ነፍስ አይማር የ6 ወር የቤት ኪራይ ታገሱን ጋሻሴን ቋጣሪ ማለት የጋሻሴን ክብር ማሳለስ ነው በእውነት ልክ አልሰራ ብቻ ችግር ሲመጣ ጠብቀሽ እንደ ጲላጦስ ከደሙ ንጹህ ነኝ ብለሽ እየታጠብሽ እንዲያው ምን ነው የቤቱንም ሆነ የቁቡን ብር አብረን ስናጠፋ ያኔ ታሜ እባክህ ይቅር ይሄ ነገር የቤት ኪራዩ እኮ 6 ወር ሞልቷል ብለሽ ለምን አላሰቦሽ በደካማ ጎኔ መጣ ታሜ እኔ ምግብ ካየሁ ጭንቅላቴ ዓመት ረፍት ይወጣና በወዴ ማሰብ ጀምራለሁ እንጂ የስምሪን አስፈሪነት እያወቁ ምግብን ከማሳየት በፊት ታይ ይቅርብን አናጥፋው ብትል ኖሮ እኮ እምቢ ይል ነበር ደግሞ እኮ ከጓደኞች ጋር ብዙም ብር ያጠፋው ነገሩማ ምን በዋናነት ከጓደኞቼ ጋር የበላሁት ጓደኞቼ የበሉኝም ብር ስምሪ ሚስቴ እንዳታቅ እንዳትናገርብኝ ብዬ መስሎኝ ምን ለማመጥሽ ይኸውልሽ አሁን ስህተት ስንቆጣጠር ያ ያልተላገ እንጨት የመሰለ ሽማግሌ መጥቶ ጉድ እንዳያረግ እሺ እኔ ምን ላድርግ በቃ ትላንትና በካርቶን አድርገን እቃዎቹን አስቀምጠናል አይደል አስፈላጊ እቃዎቹን መጀመሪያ እንጭላለን ስለዚህ ያን ጥላቢስ ሰውዬ አንቺ ተከታተልኛለሽ እሺ ታዛዥ ነኝ አለቃ አንተ አልክፈል ኖር በይ ቆይ ምንም ትኩረት መሳብ የለብንም ይኸውልሽ የብሩኬ መኪና ሲመጣ ብቻ ነው እቃውን መጫን ያለብን አሁን ልደውልለት እንዴ መስማሙ ጋሻሴ እኛ ጸጉር ቤት ሊተኩሱ መጣው አደማ ማለት ጸጉር ቤቱ የእርሶ ቢሆንም ጸጉር ቤቱ እኮ ተከራይተው የነደሩ ጋሻሴ የክብር ስሜን አከልክለኛ ቋጣሪው ያልተላገ እንጨት ጥላቢስ አይደለም የምትሉ ያልተራገፈ ዝንጅብል አንቺ ያው ሳን አልሰማትም ብዬ ነው ጋሻሴ እንደምን ታፈጥብኛል ያልከው ተናገርኩ ለይታምራት ከውበት ሰላም ናችሁ ምንም የሚወጣ ዕቃ ስለሌለ ባለመኪናውም አንተም አትልፍ ማለት ዛሬ ጠዋት ዕቃው እንደምታወጡ መረጃ ትላንትና ስለደረሰኝ ትላንትናውኑ ዕቃውን አውጥቼ ሸጬ የ6 ወር የቤት ኪራይን ወስጃለሁ ሰምተዋል ታሜ ኪችን ውስጥ የምግብ ዘር የሚባል ነገር የለም እንዳለ ቆላልፋበታለች እንደኛ ጥፋትማ አይደለም ኪችኑን አንደበታችንን በቆልፎም ልክ ነኝ በራብ ልገለ ነው እንዲያሰበው እንዴት ታሜ እኔ ምግብ ካልበላው ጭንቅላቴ ማሰብ ይችላል አሁን አስባለሁ እያልሽ እንዲያው ብቻ ድብና አድርጌ ነው ማስበው ይኸውልሽ አንቺ አታስቢም 3 ነገር ብቻ ነው በነገራችን ላይ የምታውቂው መብላት ማውራት አለማሰብ አለቀ እዚህ ከመምጣቴ በፊት እናቴ ብዙ አታስቢ ብዙ ካሰብሽ ጭንቅላትሽ ይስታል ትለኝ ነበር እኮ ስተሽ ነው አሁን ፉዬ ያንቺ እኮ ይኸውልሽ ከመሳትም አልፎ ጨልለሻል እኮ በጣም ሄዷል በፍጹም ማሰብ መጨነቅ አትፈልጊም በፍጹም ይሄ እርግጠኛ ነኝ ጭንቅላትሽን አስይዘሽ ቀይወጥ ወልተሽበታል ለዛ ነው ማሰብ የተሳነሽ እኔ ማሰብ አልተሳነኝ አስባለሁ የምትይ ከሆነ እስኪ አሁን ከገባንበት ማጥ የሚያወጣን ቆንጆ መፍትሄ አምጪ መፍትሄውማ ቀላለሁ ቅባቱ ጋር ሄደን ጋባዥ መፈለግ ስለምን መጋበዝ ነው የምታወሪው ታሜ ምንድነው ተቀጃብረም ታቀጃብረኝ ምግብ ምን በላበት መፍትሄ አምጪ አልከኝ መፍትሄ አጣው ቆንጆ ቡና ነው ቆንጆ ነው አዎ ቆንጆ ሃሎ እማዬ እንዴት አደርሽ ይኸውልሽ እማዬ ሰሞኑን ታምራት የሚያስተካክለው ነገር አለ እፉዬ ላልተወሰነ ጊዜ ወደ እናንተ ትመጣለች ሄሎ የታባሽ ምንድነው ጉድ ሆነናል 9 ሞት መጣ ቢሉት አንዱን ግባ በለዋል እኔ ባልሽ ያለው የምን ጉድ ነው ደግሞ ኧረ ዱብዳ ነው ቆየ ምን ዱብዳ ነው እፉዬ እፉዬ ምን ሆነች ተመልሳ ልትመጣ ነው ወይኔ ጉዴ ሰውዬው አመለጠ ስምሪ ምን ብንድላት ነው ይቅርታ የምታደርግልን ለምንድን ነው ይቅርታ የምታደርግልን ይኸውልሽ አንቺ ሳትበይ ትንሽ ከቆየሽ ታሜ ማን ነበር ስም ትይኛለሽ ታሜ አይቀርም እኔ በራሙ ምክንያት ለራሴ ሆዴ ክፉ አልምደሽ የሚለውን የፀሐይ የሆነ ዘፈን እየጋበዘኝ ነው ኧረ እንደው በጉልበትሽ
መጋበዙ ጥሩ ነው። እኔ ፀሐዬ እሸቱ የሚባል ዘፈን አላውቅም። አንቺ ካወቅሽ የራስሽ ጉዳይ። ያልሽው ዘፈን ደግሞ የጸጋዬ እሸቱ ነው። እኔ ማንም ይሆን አይጨንቀኝም። ቁርስ አይሆነኝ አይበላም። እኔ ይኸውልሽ ብዙ ሰው ሲርባው አይቻለሁ። ያንቺ ግን ይለያል። እፉዬ አንቺ ግኝት ነሽ። አመሰግን። የተሳሳተ ግኝት። አመሰግናለሁ። እንዴ ታሜ የሆነ ሀሳብ መጣልኝ። ምን? ከዚህ ሁሉ ለምን ጎዳናው ተመኖር አንጀምርም? እኔ እቴልሽ ሟርቱን ተይና ወደ ሐሳቡ እኮ ጎዳና በቃ አሰብሽ። ምን አስቸኮለሽ? ተራሽ ሲደርስ ያኖርሽ የለ ታሜ። እውነቴን እኮ ነው። እሺ ሌላ ሀሳብ አለ? የኔት ጎዳናውን እኮ ማስትሽ የለም እንጂ ጀምር ነው። ምግብ የለ፣ ገንዘብ የለ፣ ሰላም የለ። እየተቆራረጠ እንዳልሆነ አውቃለሁ። ከነቃሽ አትገደጅም። እባካችሁ ተረዱ። ትዳሬን ለማትረፍ ግዴታ ለተወሰነ ቀን እፍዬ ወደ ቤት መመለስ አለባት። ምን ነው ስምረት? ስኳርና ደም ብዛት የተስተካከለ ደህና ሆንኩ ስል እፍዬ ልትመለስ ነው ብለሽ መርዶ ታረጅኛለሽ? የአባትሽም ደም ግፊት ይነሳል በያት። ይህን መርዶስ ለአባታችሁ እንዴት ነው የምነግረው? ደም ግፊቱ ተነስቶ ያመልጠናል። ተይ ስምረት ተይ፣ አስቢበት። ለጊዜው እኮ ነው እማዬ። ነገሮችን አስተካክዬ ትመለሳለች። በጭራሽ አይሆንም፣ ትጨርሰናለች። እዛው እንደምታደርጊ አድርጊያት በያት። ለጊዜውስ ቢሆን የእፉዬ ጥፋት እኮ ከኒክረል ይከፋል። እማዬ ትዳሬ አደጋ ላይ ነው። እንዳስተካከለው ግዴታ እኔና ታሜ ለብቻችን ማውራት አለብን። እኔ ልንገርሽ፣ እፉዬ ከምትመጣብኝ አንቺ ትዳርሽን ፈተሽ ብትመጪ ይቀለኛል። እማዬ ኧረ ግፍ አትናገሪ። በደንብ እናገራለሁ። እንዳውም ልንገርሽ፣ በሕይወቴ ከሰራኋቸው ስህተቶች እሷን መውለድን የሚቆጨኝ። ምን ያን ቀን ባልተኛው ኖሮ አርፌ እንጀራዬን በጋገል። ሌላ የትም ልልካት ስለማልችል ወደ አንቺ ጋር መምጣቷ የግድ ነው። እሷ ከመጣች ቤቱን ለቀን እንሄዳለን በያት። በቃ እንግዲህ ግድ ነው ካልሽ ከባልሽ ጋር የገባችሁበትን ችግር እስክትፈቱ እኔና አባትሽ ወደ ቅርብ ዘመዶቹ ጋር እንሄዳለን። የዘር ፍጅት እንታደርስብን አንፈቅድም። ጨርሰናል። ወይኔ እፉዬ ያንን ሁሉ እቅዳችንን በበየአይነት ቀይሪው። ታሜ በየአይነት እኮ አይደለም፣ ያበደ ስጋ ፍርፍር ነው። ግን በበቆሎ ጥብስም ቢሆን ቀይረው ነበር። ምን ቀን ነው ከአንቺ ጋር ያገናኘኝ? ምን እንጃ። ከሰኞ እስከ እሑድ ባሉ ቀናቶች አንደኛው እንደሆነ እርግጠኛ ነኝ። ታድለሽ። ምግቡን ስለበላሁት ነው። አረ ስለማታስቢ እፉዬ፣ ከማሰብ ነፃ እኮ ነሽ። እንደዎችን ታክል ደደብነት ለኔ ያጣልኝ አለ ያ መኮንን ላከ። እኔ እንደው እድለኛ ነበርኩ። ያንቺ ታክል ደደብነት ባገኝ እድለኛ ነበርኩ። ያው እንደኔ መመረጥ ያስፈልጋል። አይ ደደብነትማ እንደ በጣም ልፋት ይጠይቃል። ዝም ብሎ አይገኝ። ሃሎ አሹ ንፋስ እንዴት ነህ? ታሚ አድባራችን አሁን ገና ከዱባይ ገባው። ኮስሞቲክስ ያልመጣ የለም። ለመሸጡም ደግሞ ያንተ ጸጉር ቤት አስተማማኝ ነው። ችግር የለም። ኧረ ችግር የለውም። ምንም ችግር የለም። ዛሬ ለምን አልጋብዝህም? በዛውም ስለ ስራ እናወራለን። ደስ ይለኛል፣ በጣም ደስ ይለኛል። እኔ የማማክር ጉዳይ አለኝ። በቃ ቅቤ ጋር እንገናኛ። ቅቤ ጋር? እሺ። አንቺ ከንቱ ጸጉር ቤታችንን የሚያስከፍትልን አሪፍ ተስፋ አግኝቻለሁ። ታሜ እየቀለልክ አይደለማ? አሹ ንፋስ ከዱባይ ገብቷል። መቼም ያን ሁሉ ውለታ ውዬለት በክፉ ቀን ላይ አይተውኝም። እርግጠኛ ነኝ ለጸጉር ቤታችን ያበድረናል። የስ በደንብ ነው የሚጋብዘን። እንዴ ጎረድምጣ ቅቅሉ ሚከተን ታሚ ተኛ። ያው እንግዲህ ለቤቱ አዲስ አይደላችሁም። ሳያዙ መቀመጥ ከባድ ኃጢአት ነው። እኔ ስመጣ ወንበር እንዳላጣ ባወጣው እኔ ልውጣ እንዴ? ታሜ ግጥም ገጥምክ? የምን ግጥም ነው የምትይው? እቺ ደግሞ እኔ ስመጣ ወንበር እንዳላጣ ባወጣው እኔ ልውጣ። አንተ መላጣ ታይ አይባልም። ግን ቅቤው ኖር አይደለም። ታምዬ ምን ላድርግ? ጊዜው እኮ ጊዜው ነው ላለው እንዳሸርግድ የሚያስገድድ ጊዜ ያደረጋል። የውሻ ሚዜ አይደለም የሚባለው አባባል። ታሜ ወዳጄ አሽዬ እንዴት ናችሁ? ለነሽ አንቺ ቅመም ቅቤው እንዴት ናችሁ? አላችሁ? ምንድነው ጋባዥ ሳይመጣ ልትጀምሩ ነው እንዴ? የምን ጋባዥ? እንጣላለን። ኧረ ታሜ ዝም በለው። ካላዛችሁ አትቀመጡም እያለ ሲያስጨንቀን የመጣው እቺ ዝም ብላ ነው የምታወራው። ቀልዶን አይደለም እውነቷን። ሳያዙ መቀመጥ ከባድ ኃጢአት። የዛሬው ጋባዥ እኔ ነኝ። የፈለጉትን ታዘዛቸው።
ባይሆን ምን ይምጣልሽ? ለእኔ እንትን ፍርፍርም አምሮኛል፣ ክትፎም አምሮኛል። ስለዚህ ክትፎና ፍርፍሩን አንድ ላይ ፈርሾ ፍርፍር ተፈርሾ በክትፎ ይባላል። አንተ ፋራ ስለሆንክ ያታውቅም። ብዙ ኮንቲነር ነው ያስገባሁት። ጅምላ ከሚወስዱት የተረፈው እንደተለመደው አንተ ፀጉር ቤት ቢሸጥስ? እንደሱ እናደርጋለን። ምንድነው ግን በቃ አንተ ብሩን እንዳበደርከኝ ያው ሄጄ እኔ ገቢዎች ጋር ከፍላለሁ። ከዛ እነሱ ፀጉር ቤቴን ይከፍቱልኛል። ከዛ ሁለት ቀን አይቆይም፣ ወዲያው ነው ብር መልስ። አታስብ ታሚ፣ የአንተ ፀጉር ቤት መከፈት እኮ ለእኛም ገበያ ነው። ስለዚህ ገንዘቡን ዛሬ ሰጥና አንተ ደስ ባለ ሰዓት ሄደህ ክፈተው። እኔ እንጃ ቃል የለኝም። እውነት ብድር መላሽ አድርገኝ ታሚዬ። አንተ እኮ ባለ ውለታዬ ነህ። ምንስ ባረግልህ? እኔም እኮ ለዛ ብዬ እኮ ነው አንተ እንደምትሻል አውቄ እኮ ነው እንደምትረዳኝ ገብቶኝ ነው አንተ ጋር የመጣሁት። ቼኪ መኪና ውስጥ ነው፣ ሄጄ ላምጣ። እሺ አጠብቆ አይመጣም ታሚ። ሄጄ አታሟርች። ይመጣል። መነጽሩን ጥሏል እንደሄደው የመጣው ጥቅምን ፈልጎ ነበረ፣ እንደማጠቅመው አወቀ ሄደ። እናቴ አንቺ በጣም ስለበላሽ ማሰብ ተስኖሽ። እንደውም በጣም ስለበላው በደንብ ነው ማሰብ የጀመርኩት። ጓደኞች አንተን ለጥቅማቸው እንጂ እንደማይፈልጉ አውቃለሁ። ምንም አታውቂም አንቺ። እንዴት አወቅሽ? ሲያሙ ሰምቼ ማይመስል ነገር። አሁን አንቺ ሀሜት ሰምተሽ ወሬ ሰምተሽ እስከዛሬ አስችሎሽ ሳታወሪኝ ቆየሽ። ታሚ አንተ እኮ ነው የሰማሽውን ነገር ሁሉ አትናገር ያልከኝ። እና በእኔ ነው የምትጀምሪው? በእርግጥ ያልነገርኩ በዚህ ምክንያት አይደለም። እና በምንድን ነው? ከነገርኩ እነሱን መጋበዝ ታቆማለህ። እነሱን መጋበዝ ካቆምኩ ደግሞ እኔም መጋበዝ ታቆማለህ። ስለዚህ ከራሴ ጋር ተሰበሰብኩ፣ አሰብኩ፣ መከርኩ፣ ላለመናገር ወሰንኩ። ማለት እፍዬ ወይ ታሚዬ፣ ሚስቴ መቼም አትልሽም፣ ትወደኛለች፣ ታፈቅረኛለች። እንደው ሌላ የሆነ ሰው እኔ እንደው ማላቀው ድፍት አድርጌው አቃጥይና ብሎ ይላክሻል። ኧረ ማንም የለም ታሚዬ። ኧረ አንቺ ትለያለሽ። ይልቅ ታሚ ቤት ስንገባ የስምሪን ስድብ ለመቻልና ለጭቅጭቁ እንዲረዳን ልሳናችንን ዝግት ጆሮአችንን ድፍን እንዲያደርገው በቀረው ብርና ይህን መነጽር አስይዘን አንድ ሁለት አንልበትም፣ አንጠጣበት እንጂ ባለጌ። የሚስቴ እህት ነሽ እኮ። የሚስቴ እህት ማለት ደግሞ ለእኔም እህቴ ማለት ነሽ። ታናሽ እህቴ ብቻ አይደለም። ምን አሁንማ ልጅ ሆነሽብኛል እኮ። ልጄም ነሽ። እንዴት ነው አሁን ታዲያ ከኔ ጋር መጠጥ እንዴት ነው የምታስቢ? ሚስትየው የችግሬ ተካፋይ የድህነት ሚስቴ ምንጊዜ እረሳለሁ በሕይወት እኔ ግን እረሳሻለሁ። ጭራሽ መጠጥ? ኧረ መጠጥ ብቻ አይደለም፣ ምን የመሰለ ምግብ በልተናል። አንቺማ እኮ ልጅ አላማሽና እቅድሽ እኛን በራብ ድፍት ማድረግ ነበር፣ ግን አልተሳካልሽ። የዋህ አምላክ አብልቶ አጠጥቶ ፍንትው አደረገ። እኔማ የተጸጸታችሁ መስሎኝ ይቅርታ ላደርግላችሁ ነበር። ስሜልሽ አንቺን ይቅርታ አንፈልግም። ይቅርታ አድርግልኝና የአንቺን ይቅርታ ቀቅለሽ ቢዩ። እንደው አንቺ ሚስቴ እንገረሽ ጨካኝ ነሽ። አንቺ ሴቷ ሂትለር፣ እንደውም ሂትለሪት ይሻል። ይቅር በይ፣ ሴጣን አሳስቶኝ ነው። እቺ ፉዬ አሳስታኝ ነው ሴጣኒት። እኔ ክፉ? እኔ ሴቷ ሂትለር? ይዘቺ ይህንን ራስን ያልከው በእኔ አታሳብብ። ገና ለገና ሰክራለች አታስታውስም ብለህ ነው አይደለ? ስምርዬ ይቅር በይ። እሺ አሁን ተነሱ። ወይ ለፈብልሽ ከዚህ እዚህ እናድራታለን ማለት እዚህ እንውላታለን እንጂ አንነሳም። ተነሱ። ታምራት ወይማ ትዳር ለምን እንደሚፈርስ ታውቃለህ? እኔ ፈትቼ ስለማላቅ አላቅማ። ስፈታ ወደፊት ጠይቂ፣ ትክክለኛው መልስ እነግርሻለሁ። እሺ አንቺስ ትዳር ለምንድን ነው የሚፈርሰው? የጨረቃ ሆኖ ይሆን?